ነይ የኔ ቆሞ ቀር ነይ ነይ ጉድሽን ተመልከቺ ነይ ነይ ቆመሽ የቀረሽው ነይ ይህን ቪዲዮ ተመልከቺ። አንቺ ቆይ እስከ መቼ ድረስ ነው የሰውን ቪዲዮ የምትመለከችው? እስከ መቼ ነው የሰውን የሰርግ ቪዲዮ እያየሽ እንደዚህ እድሜሽን ጊዜሽን የምትጨርሽው? አታግቢ፣ እሺ አታግቢ። በየሰው የሰርግ ቪዲዮ ላይ ላይክ እና ኮሜንት እየጻፍሽ የሚስቅና የሚያለቅስ ኢሞጂ እየላክሽ ራስሽን አጽናኝ። እሺ አታግቢና አግብተሽ እንደዚህ አትገላገይና ማለት ነው። ሰው እንደዚህ አግብቶ ይገላገላል። እናቴ ቤተሰቡን እናት አባቱን እንደዚህ ወግ ማድረግ ያሳያል። አንቺ ቆመሽ ቅሪ። አዎ ቆመሽ ቅሪ፣ አታግቢ። ትዳር ለፋራ ነው እያልሽ ራስሽን አታለይ። እሺ እንደዚህ እያገባሽ አይመርብሽ፣ አይመርብሽ። ለማንኛውም እጅግ በጣም የምትወደዷ ቆንጅዬዋ፣ ሳቂታዋ፣ የምታምረዋ፣ አቤት እርጋታዋ፣ አቤት ቁንጅና። እናንተ እንደዚህ ሁሉም ነገር አሟልቶ ይሰጣል እንዴ? የምር በስመ አብ ወወልድ ወመንፈስ ቅዱስ። ለነገሩ ብዙ መውለድ ምንም አያደርግም እኮ ምንም። በቃ እግዚአብሔር እንትን ካለው አንድ ይበቃል። በጣም ነው የምታምረው። ይህ ወንዶች በዚችም እንደዚህ ክንፍ ባይሉባት ይገርማል። በስመ አብ ወወልድ ወመንፈስ ቅዱስ። እኔ የምላችሁ ሀገራችን እኮ ግን የቆንጆዎች መፍለቂያ ናት። ኢትዮጵያ የቆንጆዎች መፍለቂያ ናት፣ በዓለም ማለት ነው። የኔ ውድ ሀገር ልጅቷ ግን ማሻአላህ ቱ ከአይን ያወጣሽ እናትዬ። ቱቱቱ ውለጂ ክበጂ። አንቺ በልጅ አሸንፊው፣ እሱ በሀብት ያሸንፍሽ። ይህ ምርቃት ደግሞ ከአባቴ ነው የኮረጅኩት ድሮ ማለት ነው። የእኛ ሀገር አባቶች እንደዚህ ብለው ይመርቃሉ የሰርግ ዕለት። ሆታ በርብረት የቀምሽ አሽ በትከቀምሽ ወይ አሽ በትከቀሚ ይላሉ። እና ምን ማለት ነው? እሱ በሀብት ያሸንፍሽ፣ አንቺ ደግሞ በልጅ አሸንፊው ብለው መርቀው ይድራሉ። እና የኔ እናት አንቺ በልጅ አሸንፊው፣ እሱ ደግሞ በሀብት ያሸንፍሽ። ውለዱ፣ ክበሩ፣ አብራችሁ አርጁ። እንደ ዘንድሮ ትዳር ሳይሆን ታዲያ እንደ እናቶቻችን እንደ ድሮዎቹ ማለት ነው። አብራችሁን ለማርጀት ያብቃችሁ። የኔ ቆሞ ቀረ ደግሞ አግቢ። እሺ አግቢ። ጊዜሽን ዝም ብለሽ ቪዲዮ እያየሽ አታሳልፊ። እንደዚህ አግብተሽ ፋፈሽ ብለሽ ጊዜሽን ማለት እንትን ኑሮሽን ኑሪ። አቤት አቤት ቁንጅና! በስመ አብ ወወልድ ወመንፈስ ቅዱስ። የምር ግን በጣም ታምራለች ማርያምን። ዙጥ ይላሉ ደግሞ በዛ በኩል ያሉት ጓደኞችሽ ግን ምን አክል ቀኑብሽ? እኔ የምለው ግን ቆይ ልጠይቃችሁ ነበር እናንተ። ቆይ አሁን ልጅ ስንት ጊዜ ነው የደገሰችው? የምር ብዙ ጊዜ ደግሳለች። ምን ተጀመረ ሀገራችን? ቆይ ሰው ገና ሲያረግዝ ይውላችሁ ሲዳር ልጆትን ለልጄ ተብሎ እንትን ሲባል ለሽምግልና ይደገሳል። ከተደገሰ በኋላ ሴቷ ከጓደኞቿ ጋር ትደግሳለች። ገና የሆነ ነገር ተብሎ ይደገሳል። ሰርግ ይደገሳል። ሽምግልናማ ጭራሽ እናቴ ሰርግ አይገልጸውም እንጂ ሰርግ አይገልጸውም። ከሰርግ በለጠ እኮ። ይደገሳል። ስታገባ ይደገሳል። ካገባሽ በኋላ ይደገሳል። ማርገዟን ሲታወቅ ይደገሳል። ቤቢ ሻወር ይባላል፣ ይደገሳል። ከዛም በኋላ ምን ሻወር ይባላል፣ ይደገሳል። ከዛም በኋላ የሆነ ነገር ይባላል፣ ይደገሳል። ትወልዳለች። ከሆስፒታል ስትወጣ በአበባ በዲኮ በማድረሹ አንጥፈው ጎዝጉዘው ይቀበሏታል፣ ይደገሳል። ያለው መኪና ገዝቶ ምናምን ሰርፕራይዝ ያደርጋል። የሌለው ደግሞ ቤቱ ፊኛ ሰቅሎ ይቀበላል። በቃ ምን ልበላችሁ? ምን እየተካሄደ ነው? ምን እየተካሄደ ነው? እኔ የትኛው ዓለም ላይ ነው ያለሁት? ከዛስ በኋላ ልደት ይባላል። ልደትም እንደዛው ይደገሳል። ልደት ይደገሳል። ገና ሌላ ልጅ ደግሞ ይደገማል። ለሱም እንደዚሁ ይወጣል። ብሩ ከየት ነው የምታመጡት? ከየት ነው የሚመጣው ይሄ ብር? ንገሩን፣ እኛ የምናምጣው እንደኛ። ቆይ ወገኖቻችሁ አይደለንም? እዩት ባልዮ፣ እዩት። አያችሁት ባልዮ? ማሻአላህ ቶ አንተም ቆንጅዬ ነህ። ከኔ ባል ባትበልጥም ማለት ነው። የኔም ባል ቆንጅዬ ነው። ከኔ ባል ባትበልጥም ቆንጆ፣ ግን እሷ በስመ አብ ወወልድ ወመንፈስ ቅዱስ ማሻአላህ አለች። የኔ ቆንጆ ሀናም እኮ ታምራለች። በነገራችን ላይ የምር በጣም ታምራለች።
ማሻአላህ አለች። አይ ሁሉም ያምራሉ። ቃልዬም ታምራለች። ሁሉም ያምራሉ። ወንዶች ግን በቃ አርማችሁን አውጡ እሺ። ተድራለች፣ አግብታለች፣ ተደግሷል። ሀላስ ተቋጨ ነገሩ። የሌላ ሰው ሆናለች። እናትዬ ደግሞ ማለት ነው ላይክ እና ሰብስክራይብ አድርጉ። እንዴ ቆይ ለምንድን ነው ቪዲዮ ላይ ላይክ እና ሰብስክራይብ የማታደርጉት? ሙሐራም አለይኩም። የኔ እናት ምንድን ነው እዛ ውስጥ ያለ አበባ በጥላ